ጤና ይስጥልኝ የአቢሲኒያ ዛሬ ተከታታዮች ዛሬ ግንቦት 2026 ዓመተ ምህረት በአገራችንና በዓለም ዙሪያ የተሰሙ አበይት አስደንጋጭ መረጃዎችን እነሆ። በፌደራል መንግስቱና በህወሓት መካከል ያለው ውጥረት ማገርሸትና የኤርትራ ጣልቃ ገብነት ስጋት፣ የቅዱስ ሲኖዶስ አስቸኳይ የሰላም ጥሪ፣ በመተከል የቀጠለው የሞት ጥላና የጉባው ሰቆቃ። በሌላ በኩል ደግሞ የኢትዮጵያ ቅርሶች ከእንግሊዝ ወደ እናት ሀገራቸው መመለሳቸውን እንሰማለን። ወደ ዓለም አቀፍ ዜናዎች ስንሻገር የኔታንያሁ ሚስጥራዊ ጉዞ እና የመካከለኛው ምስራቅ ፍጥጫ፣ የአሜሪካና ቻይና የሆርሙዝ የባህር ሰርጥ ስምምነት፣ የተባበሩት አረብ ኤምሬትስ ዩኤኢ የሆርሙዝ ሰርጥ ሳትጠቀም ነዳጅ ወደ ውጭ መላክ እቅድ፣ የፕሬዝዳንት ትራምፕ አስተዳደር ለዓለም ዋንጫ ታዳሚዎች የሰጠው የቪዛ ፎይታ። ዝርዝር መረጃዎቹን እናቀርባለን። አብራችሁን ቆዩ። ለታማኝና ፈጣን መረጃዎች አቢሲኒያን ዛሬን ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዜናዎቹ አለፍን። የህወሓት ቲፒኤልኤፍ እና የትግራይ መከላከያ ኃይል ቲዲኤፍ ወቅታዊ ሁኔታ በኢትዮጵያ ፌዴራል መንግስቱና የህወሓት መከላከያው ውጥረት ያገረሸ መምጣቱ ተዘግቧል። የክልላዊ መንግስት በድጋሚ መቋቋም፣ ህወሓት በፕሪቶሪያ የሰላም ስምምነት የፈረሰውን የ2020 ክልላዊ መንግስት እንደ አውሮፓውያን አቆጣጠር ግንቦት 5 ቀን 2026 በድጋሚ አቋቁሟል። በዚህም መሰረት የቀድሞው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መርጧል። ይህ እርምጃ የፕሪቶሪያውን ስምምነት የሚጥስና በፌዴራል መንግስት እውቅና የተሰጠውን የታደሰ ወረደን ጊዜያዊ አስተዳደር የሚጻረር መሆኑ ተገልጿል። በኢትዮጵያ ፌዴራል መንግስት እና ህወሓት ቲፒኤልኤፍ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ እንደሚገኝና ፕሪቶሪያው ሰላም ስምምነት አደጋ ላይ መውደቁን ምንጮች ያመለክታሉ። የፕሪቶሪያ ስምምነት መዳከም የሰላም ስምምነቱ ከተፈረመ 3 ዓመት ሊሞላው ቢቃረብም በአሁኑ ወቅት ግንኙነት በጣም የሚያሰጋ ሁኔታ ላይ ይገኛል። የፌዴራል መንግስት በህወሓት ላይ ያለው እምነት እየቀነሰ መምጣቱና በተለያየ ፖለቲካዊ ውሳኔዎች ምክንያት ውጥረቱ ነግሷል። የህወሓት ህጋዊ ሰውነት መነጠቅ፣ የኢትዮጵያ ብሔራዊ ምርጫ ቦርድ በግንቦት ወር 2025 ዓ.ም የህወሓትን ህጋዊ የፖለቲካ ፓርቲነት መሰረዙ ውጥረቱን ይበልጥ አባብሶታል። በህወሓት ውስጥ የተፈጠረ ክፍፍል፣ በህወሓት ውስጥ ከፍተኛ የሆነ የውስጥ ክፍፍል ተነስቷል። በአንድ በኩል በቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የሚመራና ከፌዴራል መንግስት ጋር የተቃረበ ወገን ሲኖር፣ በሌላ በኩል ደግሞ የድሮ ጠንካራ አመራር ኦልድ ጋርድ የሚባሉት የክልሉን አስተዳደር በቁጥጥራቸው ስር አድርገዋል። የፌዴራል መንግስትም ጌታቸው ረዳ የሚመራውን አዲስ የፖለቲካ ፓርቲ ትግራይ ዲሞክራሲያዊ አንድነት ስምረት ለመመዝገብ ፈቃድ ሰጥቷል። የኤርትራ ጣልቃ ገብነት ስጋት፣ ህወሓት ከኤርትራ መንግስት ጋር የሚስጥራዊ ግንኙነት እየፈጠረ ነው የሚል ጥርጣሬ ፌዴራል መንግስቱ ዘንድ አለ። ህወሓት ለኤርትራ የነጻነት ቀን እንኳን ያደረሳችሁ መልእክት መላኩና በድንበር አካባቢ የሚታዩ የኤርትራ ሰራዊት እንቅስቃሴዎች ግንኙነታቸው እየተቀየረ መሆኑ ያሳያሉ ተብሏል። ብፁዕ አቡነ ኤልሳ የአርሲ ሀገረ ስብከትን በሊቀ ጵጵስና በቋሚነት እንዲመሩ ህዝቡንም እንዲያጽናኑ እየደረሰ ያለውን ችግር በቋሚ ሲኖዶስ በብፁዓን ሊቃነ ጳጳሳት ከሚመራው የሰላም ኮሚቴ ጋር የሆነው የሚመለከተውን የመንግስት አካል በማነጋገር ዘላቂ መፍትሄ እንዲያፈላልጉ የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ አሳልፏል። ከዚህ ቀደም ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው ብፁዕ አቡነ ኤልሳ ሀገረ ስብከቱን እስካሁን የግንቦት 2018 ዓ.ም የቅዱስ ሲኖዶስ ርክበ ካህናት ጉባኤ ድረስ እንዲመሩ መመደባቸው ይታወሳል። በአርሲ ሀገረ ስብከት በተደጋጋሚ በኦርቶዶክሳውያን ምእመናን ላይ በሚፈጸም ግድያ፣ እገታና ውድመት ምክንያት ምእመኑ ከፍተኛ የሆነ ቅሬታና ጩኸት ሲያሰማ ነበር። ከዚሁ በተያያዘ ቅዱስ ሲኖዶስ የሚደርሱትን አቤቱታዎች መነሻ በማድረግ በተደረገ ግምገማ ነው ብፁዕ አቡነ ያሬድ ከአርሲ ሀገረ ስብከት የተነሱት። የተባበሩት አረብ ኤምሬትስ የሆርሙዝ ሰርጥ ሳትጠቀም ነዳጅ ወደ ውጭ መላክ የሚያስችላትን አዲስ የነዳጅ መስመር ዝርጋታ እያፋጠነች መሆኑ ተነግሯል። እንደ ብሉምበርግ ዘገባ አዲሱ የምዕራብ ምስራቅ የነዳጅ መስመር የተባበሩት አረብ ኤምሬትስ በፉጃይራ ወደብ በኩል ወደ ውጭ የምትልከውን የነዳጅ መጠን በእጥፍ ለማሳደግ ታስቦ የተዘጋጀ ነው። ፕሮጀክቱ ቀደም ብሎ የተጀመረ ሲሆን በአሁን ባለው የቀጠናው ውጥረት ምክንያት ግንባታው እንዲፋጠን ተደርጎ በ2027 እንደ አውሮፓውያን አቆጣጠር ሙሉ በሙሉ ስራ እንዲጀምር ይጠበቃል። የሆርሙዝ ሰርጥ በአሁኑ ወቅት በተለያዩ ጂኦፖለቲካዊ ምክንያቶች ስጋት ውስጥ መውደቁ ይህ መስመር አረብ ኤምሬትስ ያለምንም እንቅፋት ነዳጇን ለዓለም ገበያ እንድታቀርብ ይረዳታል። አዲሱ መስመር ሲጠናቀቅ የተባበሩት አረብ ኤምሬትስ በፋይጅራ በኩል የምትልከው የነዳጅ መጠን በቀን ወደ 4 ሚሊዮን በርሜል እንደሚያደርሰው ይገመታል።
በእንግሊዝ ሀገር የነበሩ የኢትዮጵያ ቅርሶች ወደ ኢትዮጵያ ተመለሱ። በዛሬው ዕለት የአጼ ቴዎድሮስ የእጃቸው የወርቅ አምባር፣ የጸጉራቸው ቁንዳላ ወይም ትንሽ ዘለላና የሸማ ሸሚዝ ቁራጭ ቅርሶች ወደ ሀገር ቤት መመለሳቸው ተገልጿል። በዚህም የተመለሱት ቅርሶች በመቅደላ ጦርነት ወቅት የተወሰዱ ሲሆኑ ከ158 ዓመታት በኋላ ወደ ቤታቸው ተመልሰዋል። የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ፕሮፌሰር አበባው አያሌው መንግስት ባደረገው ከፍተኛ የዲፕሎማሲ ጥረትና በተደረገ ስምምነት ቅርሶቹ ወደ ኢትዮጵያ እንዲመለሱ ተደርጓል ብለዋል። በቀጣይም በተለያዩ ምክንያቶች የተወሰዱ ቅርሶችን ለማስመለስ የሚደረጉ ጥረቶች እንደሚቀጥሉም ገልጸዋል። ዓለም የጂኦፖለቲካዊ ውጥረቶች ግንቦት 2026 ዓለም አቀፉ ማህበረሰብ በበርካታ ግጭቶችና የዲፕሎማሲያዊ ጥረቶች ውስጥ ይገኛል። የአሜሪካና የቻይና ግንኙነት ፕሬዚዳንት ዶናልድ ትራምፕና የቻይናው ፕሬዚዳንት ሺ ጂንፒንግ በቤጂንግ ተገናኝተው የዓለም የኢነርጂ ፍሰት ለማረጋገጥ የሆርሙዝ የባህር ሰርጥ ክፍት ሆኖ መቆየት እንዳለበት ተስማምተዋል። የሩሲያና የዩክሬን ጦርነት ሩሲያ በዩክሬን ዋና ከተማ ኪየቭ ላይ በሰው አልባ አውሮፕላኖችና በባሊስቲክ ሚሳይሎች ከባድ ጥቃት በመሰንዘር በሲቪል መሰረተ ልማቶች ላይ ጉዳት አድርሳለች። የመካከለኛው ምስራቅ ቀውስ በእስራኤል በኢራንን በኩል ተላላኪዎች ኃይሎች እንደ ሂዝቦላ መካከል ያለው ግጭት ቀጥሏል። የእስራኤል አምባሳደር ሂዝቦላ ትጥቅ ለማስፈታት የሚያስችል ማዕቀፍ ለሊባኖስ እያቀረቡ ቢሆኑም በድንበር አካባቢ የሰው አልባ አውሮፕላን ወይም ድሮኖች ጥቃት በማካሄድ ላይ ናቸው። በተጨማሪም የኢራን የውጭ ጉዳይ ሚኒስተር የተባበሩት አረብ ኤምሬትስ በኢራን ላይ በሚሰነዘሩ ጥቃቶች እጃቸው አለበት በማለት ከሰዋል። የነዳጅ ዋጋ በመካከለኛው ምስራቅ ባለው አለመረጋጋት ምክንያት የነዳጅ ዋጋ እየጨመረ ሲሆን ብሬንት ድፍድፍ ነዳጅ በአንድ በርሜል $106 ደርሷል። ኩባ ሙሉ በሙሉ ነዳጅና ናፍጣ እንደጨረሰች የኢነርጂ ሚኒስተሩ ቪሴንቴ ዴላ ኦሊቪ ተናገሩ። ከአገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ እንደተናገሩት በጣም ውስን የጋዝ ክምችት ብቻ ቀርቷቸዋል። አሜሪካ የጣለችውን ማዕቀብ ተከትሎ የኩባ ኃይል አቅርቦት አደጋ ተጋርጦበታል ብለዋል። ሮይተርስና የዜና ወኪል እንደዘገበው ትላንት በተለያዩ የሀቫና አካባቢዎች የኃይል መቆራረጥ ያማረራቸው ነዋሪዎች ተቃውሞ ለማሰማት በአደባባይ ወጥተዋል። አሜሪካ የኩባ ኮሚኒስት ስርዓት ትርጉም ያለው መሻሻል ካሳየ $100 ሚሊዮን ለአገሪቱ እንደምትልክ በዚህ ሳምንት አስታውቃለች። የኩባ ኢነርጂ ሚኒስተር ድፍድፍ ነዳጅ አልቋል፣ ጋዝ አልቋል፣ ናፍጣ አልቋል፣ ደጋግሜ የተናገርኩ ነው፣ የቀረን ጥቂት ጋዝ ብቻ ነው ብለዋል። አሜሪካ በጣለችው ማዕቀብ ምክንያት በሀቫና ከ20 እስከ 22 ሰዓት ድረስ መብራት እየጠፋ ይገኛል። በአገሪቱ ያለው ሁኔታ በውጥረት የተሞላ መሆኑን ሚኒስተሩ ገልጸዋል። ሆስፒታሎች ስራቸውን በአግባቡ ማከናወን ሲሳናቸው ትምህርት ቤቶችና የመንግስት ተቋማት ተዘግተዋል። ኩባ ሀገር ውስጥ ካላት የነዳጅ ማጣሪያዎች በተጨማሪ አቅርቦት የምታገኘው ከቬንዙዌላና ሜክሲኮ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ ከጣሉ በኋላ ግን ከሁለቱ ሀገራት ነዳጅ መሸመት አልቻለችም። ትራምፕ ለኩባ ነዳጅ የሚሸጡ ሀገራት ላይ ታሪፍ ለመጣል ዝተዋል። የኩባ ምጣኔ ሀብት የሚያንቀሳቅሰው የቱሪዝም ዘርፍ ተዳክሟል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ባለፈው ሳምንት ባደረጉት ንግግር አሜሪካ $100 ሚሊዮን ሰብአዊ እርዳታ ለማድረግ ያቀረበችውን ጥያቄ ኩባ አልተቀበለችም ብለዋል። በካቶሊክ ቤተ ክርስቲያን አማካኝነት ሰብአዊ እርዳታ እንደሚከፋፈል አሜሪካ አስታውቃለች። ሆኖም ግን እርዳታው የሚሰጠው ለውጥ ከታየ መሆኑ ተመልክቷል። ውሳኔው የኩባ መንግስት እርዳታችንን መቀበልም መተውም ይችላሉ። የኩባውያንን ሕይወት የሚታደግ እርዳታ እንዳይደርስ እያደረገ ያለው የሀገሪቱ መንግስት ነው ሲል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ገልጿል። አሜሪካ የሰብአዊ መብት ጥሰት ፈጽመዋል ባለቻቸው የኩባ ባለስልጣናት ላይ ያለፈው ሚያዝያ ላይ ማዕቀብ ጥላለች። የኩባ የውጭ ጉዳይ ሚኒስተር ብሩኖ ሮድሪጌዝ ማዕቀቦቹን ህገ ወጥና በዝባዥ በማለት ኮንነዋል። የአሜሪካ ማዕከላዊ ባንክ ኬቨን ዋርሽ የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ ሊቀመንበር ሆነው ተሹመዋል። የዓለም ዋንጫን ለመመልከት ትኬት የገዙ ጎብኚዎች ለአሜሪካ ቪዛ $15,000 ማስያዝ እንደማይጠበቅባቸው የፕሬዝዳንት ዶናልድ ትራምፕ አስተዳደር አስታወቀ። ከ50 ሀገራት የተውጣጡ የእግር ኳስ ወዳጆች ትኬት እስከገዙ ድረስ ለቪዛ ማስያዝ የሚጠበቅባቸውን ገንዘብ እንደማይከፍሉ ተገልጿል። ከእነዚህ ሀገራት 5ቱ ማለትም አልጄሪያ፣ ኬፕ ቨርዴ፣ አይቮሪ ኮስት፣ ሴኔጋል እና ቱኒዚያ ለዓለም ዋንጫ አልፈዋል።
የአሜሪካ የውጭ ጉዳይ ሚኒስቴር የቆንጽላ ጉዳዮች ምክትል ጸሐፊ ሞራ ናምደር ለዓለም ዋንጫ ትኬት የገዙ ተመልካቾች ለቪዛ ገንዘብ እንዳያስይዙ ወስነናል ብለዋል። ቀጣዩ የዓለም ዋንጫ አሜሪካ፣ ካናዳና ሜክሲኮ በጋራ ያስተናግዳሉ። የአሜሪካ መንግስት የቪዛ ቆይታ ጊዜያቸውን የሚያሳልፉ ጎብኚዎችን ቁጥር ለመቀነስ በሚል የቪዛ የሚያመለክቱ ሰዎች እስከ $15,000 ማስያዣ እንዲያቀርቡ መወሰኑ ይታወሳል። ፊፋ ከዋይት ሀውስ ጋር በመተባበር ስኬታማና የማይረሳ ዓለም አቀፍ መሰናዶ እንደሚያቀርብ አስታውቋል። ለቪዛ ገንዘብ ማስያዝ የማይጠበቅባቸው 50 ሀገራት ዝርዝር ይፋ ቢደረግም ኢራንና ሄይቲ አልተካተቱም። ከነዚህ ሀገራት ወደ አሜሪካ የሚሄዱ ተመልካቾች ገንዘብ ማስያዝ ቢጠበቅባቸውም ውሳኔው እግር ኳስ ተጫዋቾችንና አሰልጣኞችን እንደማይመለከት ገልጿል። ለዓለም ዋንጫ ካለፉ ሀገራት መካከል አይቮሪ ኮስትና ሴኔጋል ክልከላው የሚተገበርባቸው በከፊል እንደሆነም ተመልክቷል። ባለፈው ቅዳሜ ምሳ ሰዓት ላይ ያለምንም ማስጠንቀቂያ የተፈጸመ የእስራኤል የአየር ጥቃት በደቡብ ሊባኖስ ከጦርነት የተፈናቀሉ ቤተሰቦች የተንጠለጠሉበትን ሕንጻ አውድሟል። ባለፈው ወር የተደረሰው የተኩስ ስምምነት በእስራኤልና በሊባኖስ የሺአ ሙስሊም ታጣቂ ቡድን በሆነው ሄዝቦላህ መካከል ያለው ግጭት ማቆም አልቻለም። በዚህ የአገሪቱ ክፍል የእስራኤል ጥቃቶች ቀንና ሌሊት የተፈጸመባቸው ናቸው። የቢቢሲ ዘጋቢ አካባቢው ሲደርስ የህይወት አድን ሰራተኞች ፍለጋቸውን አጠናቀው ነበር። በፍርስራሹ አናት ላይ አንድ ሰው በዝምታ ቆሞ የፈራረሰውን ህንጻ ይመለከት ነበር። ጎረቤቶች የተጎዳ ህጻን ብስክሌትና በትቢያ የተሞላ ወይን ጠጅ ቀለም ያለው አሻንጉሊት አግኝተዋል። በዚያ ቦታ 9 ሰዎች ተገድለዋል። የእስራኤል ጦር የሂዝቦላህ አባላት ለወታደራዊ አገልግሎት የሚጠቀሙበት ህንጻ ላይ ጥቃቱ ማነጣጠሩንና አባላቱ አስቸኳይ ስጋት ደቅነው እንደነበር ገልጸዋል። ከዚህ ውጭ ግን ጦሩ ተጨማሪ ዝርዝር አልሰጠም። የሟች ዘመዶች እንደሚናገሩት ተጎጂዎቹ በሰባዎቹ ዕድሜ ውስጥ የነበሩ ሴት ልጃቸውና የልጃቸው ባለቤት፣ ሌላ ልጃቸው፣ 4 ልጆቻቸውና የ2 ዓመት ዕድሜ ያላት የልጅ ልጃቸው ነበሩ። የእስራኤል ጦር በጦርነቱ ተሳትፎ በሌላቸው ሲቪል ሰዎች ላይ የደረሰ ጉዳት ስለመኖሩ ሪፖርቶቹን እየመረመረ እንደሆነ ገልጿል። ፀሐይ ስትጠልቅ የቢቢሲ ዘጋቢ አካባቢውን ለቆ እንደወጣ በነዋሪዎች ተነግሮታል። ጥቃቶቹም በሰማይ የሚጨምሩት ያን ጊዜ ነው ሲል አንድ ነዋሪ አስጠንቅቆታል። ደቡብ ሊባኖስ የአገሪቱ የሺአ ሙስሊም ማህበረሰብ ዋነኛ ማዕከል ሲሆን ሂዝቦላህም ዋና ድጋፉን ከዚህ ያገኛል። አካባቢው የእስራኤል አየር ጥቃት የሚዘንብበትም ነው። በሌላ በኩል በኢራን የሚደገፉ ታጣቂ ቡድንና የፖለቲካ ፓርቲ የሆነው ሂዝቦላህ በሰሜን እስራኤልና ሊባኖስ በሚገኙ የእስራኤል ወታደሮች ላይ የሮኬት የድሮን ጥቃቶች ፈጽሟል። ኔታንያሁ ከኢራን ጋር ጦርነት በነበሩበት ወቅት የዩኤኢን በድብቅ መጎብኘታቸው ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ጦርነት ውስጥ ገብተው በነበረበት ወቅት ወደ የተባበሩት አረብ ኤሚሬቶች ሚስጥራዊ ጉዞ ማድረጋቸውና ከአገሪቱ ፕሬዝዳንት ጋር እንደተገናኙ ገለጹ። የኔታንያሁ ጽህፈት ቤት የእስራኤል ጠቅላይ ሚኒስትርና የፕሬዝዳንት ሼክ መሐመድ ቢን ዛይድ መካከል የተደረገው ንግግር ታሪካዊ እድገት ማምጣቱ ገልጸዋል። ይሁን እንጂ ጠቅላይ ሚኒስተሩ እንዲህ ባሉ በአጭር ሰዓት ውስጥ የኤሚሬትስ የውጭ ጉዳይ ሚኒስቴር እውነትን መሰረት ያላደረገ ነው በሚል ኔታንያሁ አደረኩት ያሉትን ጉብኝት አስተባብለዋል። ሚኒስቴሩ የሁለቱ ሀገሮች ግንኙነት ይፋዊ ባልሆኑ ስምምነቶች ያልተመሰረተ ነው ሲል ጠንካራ ያለ መግለጫ ሰጥቷል። ኢራን በመካከለኛው ምስራቅ ጦርነት በኤሚሬትስ ላይ በርካታ ኢላማዎች የደበደበች ሲሆን ቴህራን ሀገሪቱ ከአሜሪካና ከእስራኤል ጋር ባላት የቅርብ ግንኙነት ትተቻለች። ሮይተርስ የዜና ወኪል ምንጮቹን ጠቅሶ እንደዘገበው በኔታንያሁና በኤሚሬትስ ፕሬዝዳንት መካከል የተደረገው ንግግር በኦማን ድንበር አቅራቢያ በምትገኘው አልአይን ከተማ የተደረገና ለሰዓታት የዘለቀ ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ጦርነት የአገሪቱን ግንኙነት በተለይም የመከላከያ አጋርነትን እንዳጠናከረ ይታመናል። የእስራኤል አምባሳደር ሂዝቦላህን ትጥቅ ለማስፈታት የሚያስችል ማዕቀብ ለሊባኖስ እያቀረቡ ቢሆንም በድንበር አካባቢ የሰው አልባ አውሮፕላን ጥቃቶች በመካሄድ ላይ ናቸው። በተጨማሪም የኢራን ውጭ ጉዳይ ሚኒስቴር የተባበሩት አረብ ኤሚሬትስ በኢራን ላይ የሚሰነዘሩ ጥቃቶች እጃቸው አለበት በማለት ከሰዋል። የአሜሪካና የቻይና ግንኙነት ፕሬዝዳንት ዶናልድ ትራምፕ የቻይናው ፕሬዝዳንት ሺጂፒንግ በቤጂንግ ተገናኝተው የዓለም የኢነርጂ ፍሰትን ለማረጋገጥ የሆርሙዝ የባህር ሰርጥ ክፍት ሆኖ መቆየት እንዳለበት ተስማምተዋል። የገበያ ጥንካሬና የኢኮኖሚ ሁኔታ ምንም እንኳ
ጦርነት፣ የዋጋ ግሽበትና የታሪፍ ጫናዎች ቢኖሩም የአሜሪካ የአክሲዮን ገበያ አስገራሚ ጥንካሬ ያሳየ ይገኛል። የአክሲዮን ገበያው እድገት የዎል ስትሪት ገበያ በታሪክ ከፍተኛ ደረጃ ላይ ደርሷል። ይህ እድገት በዋናነት በሰው ሰራሽ አስተዋይ ወይም AI ዙሪያ ባሉ እንደ ኒቪዲያ ባሉ ቴክኖሎጂ ኩባንያዎች ኢንቨስትመንት የሚመራ ነው። የነዳጅ ዋጋ በመካከለኛው ምስራቅ ባለው አለመረጋጋት ምክንያት የነዳጅ ዋጋ እየጨመረ ሲሆን የብሬንት ድፍድፍ ነዳጅ በአንድ በርሜል $106 ደርሷል። በአጠቃላይ ግንቦት 2026 ዓ.ም ዓለም አቀፍ ጂኦፖለቲካዊ ውጥረት ውስጥ ብትሆንም ፋይናንስ ገበያዎች በተለይ በቴክኖሎጂ ዘርፍ ባለው ኢንቨስትመንት ምክንያት ጥንካሬያቸው እንደቀጠሉ የታየበት ወር ነው። ተጨማሪ መረጃዎች ቻናላችን ላይክ እና ሰብስክራይብ በማድረግ እንዳይረሳ። ነገ በሌላ መረጃ እስክንገናኝ ቸር እንቆይ።